ቃል የመጨረሻ እድል አለኝ መጠቀም አለብኝ በማለት እንግዲህ በሀረግ በኩል የምታውቃቸውን ሴቶች እንዲሁም ደግሞ ጎረቤቶቿ የሆኑትን በሙሉ በብር እየገዛች ምስክር እንዲሰጧት አምጥታቸዋለች። በመጀመሪያም እንግዲህ እመቤት የምትባል የሀረግ ጎረቤት ስትሆን ሀረግ የተባለችው እንግዲህ ወጣት ቡና የምትሸጥ ሲሆን እንዲሁም ደግሞ የዕለት ተዕለት ጉርሻዋንና ገቢዋን ለማብዛት በማለት ቃል በነገረቻት መሰረት ነይ ዋሽልኝና 10,000 ብር እሰጥሻለሁ ኮሚሽን ከዛም በላይ ከፍልሻለሁ በማለት እንግዲህ የሐሰት ወሬዎችን ለሰላም እንድትነግራት አምጣትም ነበረ። በዚህ ቅጽበት ታዲያ ቃል ሁሉንም ሰው እጥፍ እየበለጠቻቸው ነበር። በኃይሉና ዶክተሩ እሷን ለማጋለጥ ብዙ መንገዶችን እየጠሩና እየጠረጉ ቢሆንም እሷን ግን ማሸነፍ አቅቷቸዋል። አሁን ላይ ሳሚም በራሱ በኩል እንግዲህ እናቱን አምጥቶ ብሌን እናቷን ማግኘት አለባት እና የራሷን ሀብትና ንብረትን ማግኘት አለባት፣ የራሷ ሀብትና ንብረት ላይ ሰራተኛ ሁና መቅረት የለባትም በማለት በራሱ መንገድ እንግዲህ እውነቱን ለማጣራት እየተንደፋደፈ ይገኛል። አሁን ላይ ቃል በሁለቱ መካከል ውጥርጥር ብላ እንዲሁም ደግሞ ተጨንቃን የምትገኘው በአንድ በኩል ሰላም አሁን ላይ አምናኛለች ብላ ስታስብ ጥርጣሬ ውስጧ ላይ ይፈጥርባታል። በሌላ በኩል ጠላቶቿ እንዳለ ውጅንብድ እየፈጠሩባት ይገኛሉ። በሌላ በኩል ደግሞ አሁን ላይ ሳሚ እኔ እየደበደብኩት ዳጊን አንቺን ብዬ ነው እስካሁን የታገዝኩት ላንቺ ስል ነበረ፣ ካሁን በኋላ ግን የማደርገውን ነገር ያውቃለሁ በማለት እንግዲህ ብዙ ነገሮችን ለማካካስ ቢሞክር ብሌን አንተ ሴታ ሴት ነገር ነህ፣ እሺ ለምን ደበደብከው? ወይስ ደግሞ አንድ ጊዜና ሁለት ጊዜ ደበደበኝ ብለን የምደበደበው የኔም ፍቅረኛ ማን ስለሆንክ ነው? በማለት እንግዲህ ዳግምን በጥፊ ስለመታው እንዲሁም ደግሞ ወደ ሆስፒታል ሂዶ ስለነበረ ሳሚን ዋጋውን እሰጣለሁ በማለት እንግዲህ ቀጥታ ሳሚ ወዳለበት አካባቢ መታም ነበረ። በወቅቱ ሳትጎርሳ እየመጣሽ ቢሆንም በዛ ቅስፈት ግን ከሀረግ ጋር እያወራና እየተነጋገረ ስለነበረ ሀረግ ብሌንን ስታያት በጣም እንደወደደቻትና መልካም ሰው እንደሆነች ማውቃለች። በዛም ምክንያት እንግዲህ ይችን የመሰለች ቆንጆዬ ልጅማ ጠበቅ ነው ማድረግ ያለብህ የሚል ምክርም ሰጥተዋለች ለሳሚ። ሳሚ በሁኔታው ፈገግ ብሎ ነገሮችን ቀለል አድርጎ ለማየት ቢሞክርም ብሌን እሳት ጎርሳ ስለነበረ ንግግራቸውን እስከሚጨርሱ ድረስ ታግሳ ካዳመጠችም በኋላ ለምንድን ነው እየደበደብከው ማለት እንግዲህ አናግረዋለች። ሆኖም እንግዲህ እስኪ ወንድነትህ ከማን ላይ ነው? ከሴት ነው ወይስ ከወንድ ነው? እስኪ እኔን የምትመታኝ ከሆነ ያህለው በማለት እንግዲህ በጥፊ ብትጠበጥበውም እሱ ግን እኔ ምንም ልታረጊ ትችያለሽ፣ ከኋላ ሆነሽ በጮህም ልወጊ ትችያለሽ፣ ነገር ግን ከአንቺ ላይ እጅን የማንሳት መብት የለኝም፣ ምክንያቱም በጣም ስለማወድሽ እና ስለማፈቅርሽ የአንቺን ደስታ ማየት እንጂ የአንቺን ሀዘንና ክፋት ማየት አልችልም። ስለዚህ እኔ የፈለግሽውን ነገር ማድረግ ትችያለሽ፣ ከፈለግሽም ደግደሽ ቀጥቀጭኝ፣ ደጋግመሽ የሚችኝ ግን ደግሞ በአንቺ አልቀየምም የሚል ቃላትም ነግሯታል። በዛ ምክንያት እንግዲህ ከደበደባትም በኋላ እሷም ጥለውም ነበር የተመለሰችው። እኔ አይመለከትም አንተን አልወድም ብላ ደጋግማ የነገረችው ቢሆንም ሳሚ ይህንን ነገር አምኖውን መቀበል ያቃተው ይመስላል። በሌላ በኩል ደግሞ እሷ ወደደችኝ አልወደደችኝ እኔ የማስኬደውን እንዲሁም ደግሞ የጀመርኩትን ስራ ለእሷ ደስታ ስል ዋጋ መክፈል አለብኝ ብሎም ያስባል። እንዲሁም ደግሞ ሀብትና ንብረቷን መመለስ ያስፈልጋል። በተለይ ደግሞ ወላጅ እናቷ ቤት የቤት ሰራተኛ ሁና ተቀጥራ የምትሰራው በራሷ ቤት እንዴት ሊሆን ይችላል የሚለው ነገር ሰፍሰፍ እና ግብግብም እያደረገው ይገኛል። በዚህም መካከል የምከፍለውን ከፍዬ መስዋዕትን መክፈል ካለብኝ ከፍዬ ሁሉን ነገር ለራሷ መመለስ አለብኝ በማለት እንግዲህ ሰነዶችን እየፈላለገ ይገኛል። ሆኖም የመጀመሪያ ሆስፒታል ቃል ከተወለደችበት ሄዶ ወረቀቶችንና አንዳንድ ነገሮችን ሰብስቦም ይዞ መጥቷል። በዛም መካከል ሰላምን ይሄ የእሷ የትውልድ ቦታ እንዲሁም ደግሞ መቼና በመቼ ሰዓት እንደተወለደች የሚያሳይ እያንዳንዱ ሰነድ ነው። ስለዚህ ባክሽ እውነቱን ለማወቅ እዚህ ሰነድ ላይ ብትመለከች እና ፋይሎችን እያንዳንዱ እያገላበሽ ብታያቸው ቃል ያንቺ ልጅ እንዳልሆነች እና እውነተኛ ልጅሽ ደግሞ ብሌን እንደሆነች ታረጋግጭም ነበር። ነገር ግን አንቺ ሰው የሚልሽን አሰሚም። ይቺ ቃል የምትባለው ጭንቅላሽን መርዛ የፈለጋትን ነገር እየመረዘችሽ እና እየነገረችሽ ስለሆነ አንቺ የምታደርገው ነገር አሁን ላይ ግራ ግብት ብሎሽ እና ጠፍቶሽ ነው ያለ። በዚህም ምክንያት እኔ የምናደርግልሽ አልችልም። ነገር ግን አንቺ ብትሰድብኝ እና ብታንቋሽኝም ከዚህ ቤት ራሱ የፈለገሽን ነገር ብታረገኝ እኔ ነገሮችን ከማገላበጥ ወደ ኋላ አለን በማለት ሳሚ ሰነዶችን ወደ ቤት ይዞላት ከሄደም በኋላ አሁንም ቢሆን በጥንቃቄ እየፈተሸ ይገኛል። በሌላ በኩል አሁን ላይ ዶክተሩና
በኃይሉ መተማመን የሚባል ነገር ጠፍቶባቸዋል። በዚህም መካከል ታዲያ እኔ የማደርገውን ነገር ማድረግ አለብኝ። ዶክተር ሰላም ሀሳቧን ቀይራለች። ስለዚህ ያለኝ አማራጭ ስለዚህ ዶክተሩ አማራጭ አለኝ እንዲሁም ደግሞ ሀሳብ አለኝ ብሎ ያሰበው እንግዲህ በኃይሉን የመጨረሻ ውሳኔ ማሳወቅና በኃይሉ በኩል መረጃዎች እንዲያመጣለት ነው። ሰላምም እንግዲህ አስመረምራታለሁ ብላ ያሰበችውን ነገር ቃሏን ስላጠፈችበት ያለው አማራጭ በኃይሉ ነው። በእርግጥም በኃይሉን አያምነውም፣ ግን ደግሞ ለስራው በጣም ወሳኝና አስፈላጊ ሰው ስለሆነ ነገሮችን ለማቀራረብ እንዲሁም ደግሞ ለመፍታት እየተገደደም ይመስላል። ሰላምም እንግዲህ ሀረግ የምትባለዋ ሴትዮ ወደ ቤቷ ተመልሳ ከመጣችም በኋላ የምታደርገው ነገር ሁላ ግራ ግብት ብሏት ነበር። ምንም ብትሆን እንደዛ ብዬ መናገር አልነበረብኝም። ያው ልጅን ከጎዳና አንስታ አሳቅፋ ምን ብላ ብዙ ነገሮችን አድርጋ አሳድጋልኝ አይደለም እና ደግሞ ልጅ ብላት ራሱ ብጠራ ምንም አይደለም። ይሄ ነገርማ ሊገባት አይገባም አሁን የተናገርኳት ነገር በማለት እንግዲህ ለተናገረቻት እያንዳንዱ ንግግር ይቅርታ ከጠየቀቻትም በኋላ ጉዳዩን ቀለል አድርጋ ነበር የተመለከተችው። ከደቂቃዎች በኋላ እንግዲህ ቃል ሌላ አዲስ ሰው ቀጥራ ይዛ መታለች። እመቤት የተባለችውን ካመጣቻት በኋላ ሰላም በይበልጥ ደግሞ ጸጸት ውስጥ እንድትገባ አደረገቻት። ለካ ቃል እውነቷን ነበረ። ያቺ ለካ ክስቷ ናት። እውነትም ያች ሴትዮ ያማታል የሚለው እያንዳንዱ ቃላቶች እንግዲህ መዥጎርጎር ጀምሩ ባይምሯ። በዚህ ቅስፈት ቃል በጣም ደስ ብላን ነበረ። ምክንያቱም ሰላም አሁን ላይ ቃልን ሙሉ ለሙሉ ልጅና ብላ እንድታምንና ጥርጣሬዋ እንዳለ እንዲወገድ ስለምትፈልግ ያንን ነገር ብር ከፍላ ከነገረቻትና ከመጣቻትም በኋላ ግን ደግሞ የከሸፈባት ነገር ነበረ። ሀረግ እንግዲህ ወደ ቤት ከሄዳለሁ ብላ በመንገዷ በምትሄድበት እያንዳንዱ አጋጣሚ ጎረቤቷ የሆነችውን እመቤትን እንግዲህ ከልጇ ገንዘብ ስትቀበላየች። በዚህም ምክንያት እንግዲህ በእርግጠኝነት ያች ቃልማ እብድ ናት ብላ መስክሪ ብላ ነው እንጂ ሁሉ ገንዘብ የሰጠቻት ዝም ብላ አይደለም የሰጠቻት። ስለዚህ ነገሮችን ማስተካከል እንዲሁም ደግሞ በጥንቃቄ መምራት አለብኝ እንጂ ይችን ቃል የተባለችን ማስነ ስርዓት ሳላዛት ወደ ቤት አልመለስም የሚል ቃልም ለራሷ ገባች። ወዲያውኑ የበሩ ደስታ እንግዲህ እያክነፈነፋት መንገድ ለመንገድ መሄድ ጀመረች። እመቤት ሀረግን ስታያት ግን ቅውጥ ባለ እንግዲህ አይምሮ ነበር የጠበቀቻት እና ያገኘቻት። በዛ ቅጽበት እንግዲህ ምን ብላ እንደምታስረዳለ ሀረግ በጣም ግራ ገብቷን ነበረ። ግን ደግሞ የገንዘብ ነገር ሆነባትና እናቷን ለመካት ተገዳለች። ቃል ለምንድን ነው ግን ይሄን ነገር የምትነግሪኝ? ምክንያቱም እሷ እናትሽ ናት። ለምንድን ነው ገንዘብ ከፍለሽ ውሸታም ለማድረግ የሞከርሽው ብላ ብትጠይቃት እመቤት የነገር አይመለከትሽም፣ አንቺ ሳምንት ሙሉ አረቄ ስትቸረችሪ ብትውይ እንኳን ይህን ያክል ገንዘብ አታገኝም። ስለዚህ በምሰጥሽ ገንዘብ ስራ ብትሰሪበት የተሻለ ነው በማለት እንግዲህ አስማማቻት። አጀሪትም እንግዲህ በጣም 10,000 ብር ለእሷ ምን ያክል ከባድና ብዙ ብር እንደሆነ ስለምታውቅ በነገሮቹ እሺ ብላ ከተስማማችም በኋላ ወደ ጉዳዩ ነበር የገባችው። ወዲያውኑ ሰላም አመነቻት አክስቷ እንደሆነች እና ሀረግም እንደሚያማት። ታዲያ ሀረግ ነቂዋ እንግዲህ አንቺ በማለት እንግዲህ ቅጥቅጥ አድርጋ ጎረቤቷን መንገድ ላይ ደም በደም ካረገቻትም በኋላ ሰተት ብላ ወደ ቃል ወደምትኖርበት ነበር ሄደችው። በዛም ምክንያት እንግዲህ አሁንም ከሰላም ጋር ሲገናኙ ሰላም ጥሩ ስሜትና ጥሩ ፊት እያሳየቻት አልነበረም። ለማንኛውም የመጣሁት እኔ አንቺን ላናግርሽ ነው በማለት እንግዲህ ቁጭ በማለት ለመነጋገር ይሞክራሉ። በዚህ ቅስፈት ታዲያ ቃል በጣም ነበር የደነገጠችው። ምክንያቱም እናቷ ተመልሳ የምትመለስ አልመሰላትም ከዛ ቤት። ነገር ግን ሰላም ጠረጠረችና ምንድነው ነገራችሁ በማለት እንግዲህ ጉዳዩን ለማረጋጋት ብትሞክርም ይኸውልሽ አንቺን አይመለከትሽም፣ እኔ የማወራው ከልጅ ጋር ነው፣ ስለዚህ ለምን ታይን ስትላት እሺ አውሩ በማለት ሰላም ቤቱን ለቃላቸው ወጣች። በዛ ቅስፈት እንግዲህ ሀረግም የተሰማትን ስሜት እንዲሁም ደግሞ እኔን የጥፋተኝነት ስሜት ለማስመሰል ሞክረሽ ከልጅነቴ ጀምሮ እንደማልወድሽ አድርገሽ ነገርሽኝ አይደለም? ታውቂያለሽ ያን ጊዜ ተረግዘሽ ሳለ አባትሽ አልፈልጋትም ቆሻሻ ገንዳ ውስጥ ጣያት ብላይ ነበረ። እኔ ግን አባትሽን እጎርርበታለሁ እንዲሁም ደግሞ ያች ጣት ብለ የነገርከኝ በወቅቱ አሁን ላይ አድጋ ይችን የመሰለሽ ወርቅ ልጅ ወልጃለሁ ብዬ ልጎርርበት ነበር ሳገኘው። አንቺ ግን ይህንን እድል አልሰጠሽኝም። ይበልጥ እናትሽን ማሳፈርና ማሳዘን ነበር የፈለግሽው በማለት እንግዲህ ሀገር ክፉኛ ተናገረች። እንዲሁም ቃል ሁላ በጸጸት እንባ ነበር ማልቀስ የጀመረችው። እኔ ልትሸውዥኝ አትሞክሪ አሁን። ለማንኛውም ነገሩ ረፍዷል። ለሰላም እውነቱን ነግራታለሁ። አሁን የመጨረሻ እንደድል ሰጥሻለሁ። እንዴት አድርገሽ ነው የምርመራ ውጤቱን የቀየርሽው በማለት እንግዲህ ነገረቻት። በዛ ቅስፈት እንግዲህ በጣም በመንቀጥቀጥ የሳሚ እውነቱን ነገረች ማለት ነው አይደል በማለት እንግዲህ ሌላ ተንኮሎቿን በአእምሯ ማመላለስ ጀመረች። ቃል አሁንም አልሸነፈም የሚል ባህሪ እንዲሁም ደግሞ ጸባይ ይዛለች።
በኃይሉም በበኩሉ ከዛ ቤት ምንቅር አድርጎ ለማስወጣት የሚያደርገው ጥረት ከፍተኛ ነው። ነገር ግን በኃይሉ በአሁኑ ይሳካላታል ወይስ ደግሞ አይሳካለትም? በእርግጥም ዶክተሩ አሁን ላይ ቃል የምትባለው በጣም አደገኛና መጥፎ ሴት እንደሆነች ተረድቷል። በዚህም እንግዲህ እኔና በኃይሉ ይህን ነገር ልናሸንፋት እንችላለን ብሎም ያምናል። ሀረግም ወደ ቤት ከተመለሰች በኋላ ስለ ምርመራ ውጤት እስኪ ንገሪ ብላ በጠየቀቻት ቅስፈት እንግዲህ በጣም ነበር የደነገጠችው። እንዲሁም ደግሞ ሰላም ወደ ቤት ከገባችም በኋላ ለመናገር ሁላ ፈርታም ነበረ። ወይዘሮ ሰላም ምን የምነግርሽ ነገር አለኝ በማለት እንግዲህ ሀረግ ጉዳዩን ከፈተችው። ብሌንም ወደ ቤቷ ከተመለሰች በኋላ ሳሚም መንገዱን ለቆ ነበር ሄደው። ወዴት ሄደች ሀረግ በማለት እንግዲህ ሀረግን ፍለጋ ነበር ሄደ። ጎረቤቷም ክፉኛ አዝና ደግሞ ገንዘቤን ላላገኝ ይህን ሁሉ ክፋት ሰራው በማለት ክፉኛ እየተበሳጨችም ነበረ። ሶስቱ ሴቶች አሁንም ቢሆን ተፋጠው ይገኛሉ። የማስመሰል ጥግ እስከ መጨረሻው ተያይዘውታል። ሰላምም እንደተሸወደች ትቀራለች ወይስ ደግሞ እውነቱን ትደርስበታለች? በእርግጥም አሁን ላይ ቃል ለዛች ሴትዮ ገንዘብ ስከፍላት አይታለች። እናም የከፈልሻትን ገንዘብ እኮ አይቻለሁ፣ ለምንድን ነው እንደዛ አደረግሽው አንቺ ውሸታም በማለት አሁንም ቢሆን ቃልን ለመናገር ብትሞክር ቃል የተለያየ ምክንያት አታጣምና አሁንም ቢሆን ሰላምን አሸንፋታለች። የድራማ ፍጥጫ እንደቀጠለ ይገኛል። የዛሬ ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ፍጥጫው ምን ሊሆን ይችላል? አንደኛዋ የውሸት እናት፣ ሁለተኛዋ ትክክለኛዋ እናት፣ ሶስተኛዋ ልጅ ማንን ትምህርት ይሆን?